ሰማህልኝ አይደል? ሰማህልኝ በነፍስ ላይ በአንድ ነፍስ ይታሰብልኝ ያለው ይኸው እምቡር ብሎ ሄዷል። ሌላው ደግሞ ይመጣና ወንበር እየቆጠረ ደግሞ የወንበር ወረፋ ደግሞ የኔ ነው የሚሞት እያለ ደግሞ እሱም ደግሞ መቶ አምባጓሮ ይፈጥራል። እንዴ ቆይ ሁከት እንድንለማመድ የሆነ አጭር ያደረጉብን ነገር አለ እንዴ? እኔ የምለው ስትጽፍ ግን ስትመራመር ለዚህ ወንበር እንደው መርፌ አታገኝም እንዴ? እንዴ ስማ፣ 3 መርፌ ነው በምርምር ያገኘሁት። ጥቁር፣ ቀይ፣ ሰማያዊ። አንዱን በአንዱ እያደረክ ልትወጋ። ኧረ እባክህ ምን ነው እቺ ሀገር እንደ በሁከት የታወከ እንደ ሁከቱም ግራ ገብቶት ግራ የሚያጋባው በሞዴል እየለየው ነው ወይስ በሞዴል እየበዙብኝ ተምታትቻለሁ? ለየት ያለልኝ ሁከታም በሞዴል ይምጣልኝ ያለችህ እንዴ? አሃ ሰማለ የማስረዳት ሳይሆን የግድብ ሁከት ጃም ያደርግብሃል። ሰሞኑ ካንተ ጋር ይሄው ቢጫው አምሮ ብሎ ለሰጡ ማዕረግ እኔም እንግዲህ ስቋጭ በግራ በቀኝ ሲያልፉ ያኔ ለኔ ማዕረጉን ይሰጡኛል። ሂድ ምን ማለት ነው? ስማ፣ በምላሳቸው መርፌ አትታወቅ። ምጡቅ ስለ ሰው ልጅ ስነ ልቦና፣ ስነ ባህሪ፣ ስነ ፍልስፍና፣ ታሪክ፣ ማህበራዊ ብዙ ጉዳዮች እዚህ ውስጥ የያዘ ጉዳይ ነው። ገባህ? ቋጭው። ገባህ? በደረቁ እንዳይሆን አደራህን። ሳያመኝ እንዴት ታከምኩ ማለት ነው? አላመመኝም እኮ። አይ በቃ እኮ ለነገሩ እኮ ማመን ነው ይባላል። አዎ ማመን ነው። አሁን እኔ ችግሬንም አምኛለሁ፣ በቃ ጤናዬንም ደግሞ አሁን እንዴት እንዳገኘውም አምኛለሁ። ታዲያ እንዴት ነው እንደው የሚሰጥ የለም መድኃኒቱ በመቶ ዶዙ ሳይበዛ በጠዋት በከሰዓት በማታ ጭማሪ የለ አለ እንጂ ቆይ ያው አትወስደውም። ይሄ ነው ያልታተመ ነው። የስነ አእምሮ ለውከት የስነ ባህሪ ውከት ያልተቀቀለው ይሄ ነው። ያልታተመ የስነ ልቦና የስነ አእምሮ ይሄ አዳምጫለሁ ነው ክኩ የሚያርገኝን በቀስ ላክመው። ህክምና ይችላል። ስለዚህ እንደው ይሄ መጽሐፍ እኮ ታትሞ ቢሆን ኖሮ እኮ መድኃኒቱ ደግሞ የሚያስፈልጋቸው ሰዎች እኮ በመርፌም እኮ ያገኙ ነበር ማለት ነው። ስለዚህ የዚህ ሰውዬ የላቡ የልፋቱ ዋጋ እኮ እዚህ ውስጥም አለ ማለት ነው። በቃ ይሄ እንደዚህ ነው የሚሆነው ማለት እኮ። አዎ ይሄ ማደጋ ነው የሚሆነው። እኔ እንድታተም እፈልጋለሁ። ምርምሩ ለህክምና ውጤት እንድበቃ እፈልጋለሁ። እኔ በዚህ ታክሜያለሁ። ይኸውልህ ቋጨው፣ አንተ ማህበረሰቡ ጋር ስማ፣ እዚህ የመነጨ ነው መድኃኒቱን መርፌው ከንባብ ይመነጫል። ገባህ?